የለም። በጣም ከዚህ በፊት እኔ ብዙ ነገር ሆኛለሁ። እኔ እንደዚህ ሆኛለሁ ብዬ ማለት አልፈልግም፣ ግን ይገባኛል። በጣም እኔ ጋሺ ከአቅሜ በላይ ሆነ እና በፊትም በጣም አስቤበት የወሰንኩት ውሳኔ ነውና ወደ ሌላ ፕሮሰስ ገብተናል። እኔና አብርሽ ማለት የኔና እሱ ጉዳይ ሁሉም ነገር አብቅቶ ፊርማ ምናምን ጨርሰናል። ግን እቺ አንድ ፔፐር ትቀረኛለች እዚች ወረቀት ላይ እንዲፈርምልኝ ብታረጉልኝ ደስ ይለኛል። ጋር ማለት እስኪ እንዴት ብዙ ቦታ ደርሰናል ምናምን ማለት ነው። እዚህ ከመምጣታችን በፊት እኔ እዚህ ከመምጣቴ በፊት የሆነ የፈረምነው የተፈራረምነው ወረቀት አለ እኔና እሱ። እሺ ነገሮች አብቅተዋል። እኔና እሱ መሀል ካሁን በኋላ መቀጠል አይችልም ማለት በልጁ ዙሪያ በልጄ ዙሪያ መገናኘት ምናምን ግዴታችን ነው ማለት ማስቀረት ማንችለው ጉዳይ ነው ይሄ ነገር እና በሱ ጉዳይ እንገናኛለን። ነገር ግን የኔና እሱ አብሮ መቀጠል ወይም አብሮ መኖር አብሮ ህይወታችንን ማስኬድ አንችልም ጋሼ እና እዚህ ወረቀት ላይ የመጨረሻ ፊርማ እንዲፈርምልኝና ማተብ ተደርጎበት እንዲጸድቅ ፈልጋለሁ። የኔና እሱ ፍቺ ሩትዬ እኔንም ሳትጨምሩ ራሳችሁን ተጻጽታችሁ ራሳችሁን ጨርሳችሁ ሰው የለም እንዴ? እኔስ በዚህና አይነት እኔ በቃ እንደማንም ሰው እንትን አላላችሁኝ ማለት ነው። እኔ ይሄ ልጅ እኮ አሁን ማለት ነው ከአይምሮ ነው ያለ አይደለም። ልጄ ምን እንደነካው እኔ በቃ ባውቀው ነገር የለም። በአሁኑ ጊዜ እውነቴን ነው። በአሁኑ ጊዜ በማንም ልፈርድ አልችልም። ልጄ ምንም እንደነካው እኔ ላውቅ ምንም አልችልም። እውነቴን ነው። በቃ የኔ አሁን ምን መሰለሽ፣ በእውነት ልሻለሁ ለኔ ያለው እይታ ለኔ ለራሴ ለአባቱ ለወለደው አባቱ ያለው እይታ ወርደዋል። የወረደ ነው በቃ አሁን ማለት ነው አሁን እሺ ጨርሽ እስኪ አውሪኝ በቃ ጨርሽ እሺ አይ በቃ ማለት ምንም ቢሆን ከሌሎቹ በተሻለ ትንሽም ማለት አሁን ላይ ጥሩ ሁኔታ ውስጥ ጥሩ ነገር እያደረገ ባይሆንም በትንሽም ቢሆን እርሶን ይሰማውታልና እዚህ ነገር ላይ ፈርምላት እንድትልልኝ ፈልጌ ነው ጋሼ። እሱ መፈረም ችግር የለም። አሁን አሳይጋሽ ማለት ወረቀቱ ሊዮ እስኪ በቃ ማለት አልቋል ሁሉ ነገር። አንድ ፊርማ ነው የቀረው። እስኪ ረጋሽ ሊሆን እስኪ አቋይ አራዲ የሊውስ እስኪ ግድ የለም ከታችም አለ ፊርማውን ከታች ነው የሚያስቀምጡት እነሱ ራሳቸው እንትን ያሉት ነገር ባሽ ይሄን አይደለም እንትን ነው በፍርድ ቤት የተጻፈ ነው ማለት እናንተ ታዲያ እንደዚህ አይነት ነገር ያደረጋችሁት ለጋሽ ይሄን ነገር ይፈራሩት ታታይ ልክ ወጣሽ ነው። በምን እኔ አባት አይደለሁም። እኔ አብሬ አባት አይደለሁም። ያንቺ አባት አይደለሁም። አብሬ አባት አይደለሁም። ጋሽ ነህ እኮ ለኔ እኮ እኔ ለዛ ብዬ እኮ ነው ማለት እስከዚህ ድረስ ደረሳችሁ። እኔ ልክ ወጣሽ ነኝ እቆጣሽ። አንቺም ልጅ ነው ገፍሻለሁ፣ መግረፍ እችላለሁ። ልጅ ነሽ። አዎ መግረፍ እችላለሁ። ጋሽ ደስ ይለኛል። አሁን ይሄ ወረቅ ችግር የለም፣ እሱ ይፈርማል። ምንም ችግር የለም። አስፈርመዋለሁ። ወረቀቱ አንቺን ጋር ቢሆን አንቺ ችግር የለም፣ እኔን ጋር ቢሆን እሱ ችግር የለም። ወረቀቱ እኔን ጋር ቢሆን አብሬ ወይ ነገ ወይ ከነገ እስከ ነገ ወዲያ ደውዬለታለሁ። ይመጣል፣ አብራ ይመጣል። ግድ የለም እሱ እኔ አስፈርማለሁ። እኔ የምፈልገው ነው ጋሽ። ከዛ ሰላም ያገኛለሁ። ሰላም ይገባኛል። ያንቺ ችግር ይገባኛል። ችግርሽ እንደ ችግር እንያዘው። ያንቺ ችግር ነው ያጣሁት እንዴ የኔ ልጅ እንዴ? እስከዚህ ድረስ ይሄ ምንድነው? እስኪ ይሄ ምንድነው የተጻፈው? ሩትዬ የተጻፈው ምን እንደሚል ተረተሽዋል? የታችኛው መጨረሻው ምን እንደሚል ተረተሽዋል? እስከዚህ ድረስ ኧረ በእግዚአብሔር ይሁንባችሁ፣ በእግዚአብሔር ይሁንብሽ ልጄ። እሱ አስረዋለሁ፣ እኔ አስረዋለሁ። ይቅር ለምን ነይ ምን አደረኩት ጋሽ? ነይ ሩትዬ፣ አስረዋለሁ። አቃተኛል። ሰው ሰብስቤ አስረዋለሁ። አስሮ ቁጭ አድርጌ ቀልበዋለሁ። ከቤት ቀልብ የሆነ ታጥቦ ጭቃ እየሆነ ነው ሁሉም ነገር ማለት። ከዚህ በፊት እኮ በጣም ብዙ ደክመዋል እንዴ ጋሽ። እሱ አባት ነው። እስኪ አሁን ነገሩ መከበር አለበት። እኔ እንጃ። አሁን አንቺ ስታዩ ማለት ነው። አሁን ሩትዬ ልንገርሽ፣ አሁን አብርሃም የድሮ አብርሃምና የአሁን አብርሃም አንድ ይመስልሻል?
ልጁ አንድ ነገር እንትን ካላለ ልጁ ምን የሆነ ውስጥ ገብቶብኛል። እኔ አሁን ግራ ነው ገባኝ። ልጁ አሁን በአይምሮ ላይ አለ አልልም እንዴ ምን ለማለት ፈልጎ ነው እሱ? ትክክል አይደለም ጋሼ ነገር ልጁ ከጤናው ከቀልቡ ቢሆን የድሮ አብርሃም አይደለም። በቃ ጋሼ እኔ ምለው አልገባትም እኮ ልጅ በቃ አምጥተህ ይሄን ነገር አንተ እስክትፈታው ድረስ ትንሽ ታገሽ እያልኩ ነው እየተማጸንኩ አይደለም። ይገባኛል። ከጭንቀቱ አንፃር ከችግሯ አንፃር ትክክለኛ ልክ ነው። ስሜታዊ ትሆኛለሽ። አሁን አንቺ አሁን እስኪ እኔ ውስጥ ግቢ አንቺ። አሁን እኔ ጋ ነኝ አንድ ሳምንት ደግሞ እኔ ጋ አሁን እንትን ብለሽ የለ እኔ ጋ ደግሞ አንድ ሳምንት ቁጭ ብለን የምንወያየው ነገር አለ። አሁን አብሬ ወይ ነገ ነግሬሻለሁ ወይ ዛሬ ወይ ነገ በአንድ ላይ እንወያያለን። በአንድ ላይ መወያየታችን አይቀርም። ቁጭ አድርገን አንቺንም እዩንም ሁሉን እንትን ብለን እንወያያለን። ሌላ ሰው ባል የለበት። አሁን ሌላ ይሄ ሁሉ የሚያራግበው ወቀ የለም እኮ ኋላ ቀሪ ነው ሁሉም። ኋላ ማንኛውም ሰው ይሄ የሚያራግበው እኔ ለያይቻለሁ፣ በታትኛለሁ፣ ለቤት ስራ ሰርቻለሁ። እኔ አራጋቢያ ታያለሽ፣ አንድ አራጋቢ አይኖርም። ለምን የቤት ስራ ሰርቻለሁ፣ መጨረሻ እኔ ሰርቻለሁ እኮ ቁጭ አልኩ መስሎሻል እንዴ? አብሬ ማለት ነው አብርሃም ማለት ነው። አሁን ወዲህ ወዳም እንደማይ ነው ያደረኩት። በቃ ወዲህም እንዳይ ወደዛም እንዳይ ቀጥለጥ ብሎ በቃ እንድራመድ ነው ያደረኩት። በምን አይነት እንዴት ችለውት እንትን እኔ አለኝ የአባትነት ዘዴ አለኝ። በአባትነት ዘዴ ተያይዘናል። እኔ ዘዴ አለኝ። አዎ ግን ጋሼ በዚህ ልክ ለምን ማለት ትክክለኛ ነሽ። አሁን በቃ ማለት ዝቅ ብሎ መለመን የቀሩት ይቅርታ አድርጉልኝ። ልክ ነው። ትክክለኛ አይገባም። በዚህ ነው ነግሬሻለሁ እኮ ነግሬሻለሁ። በምንም ውስጥ እንደገባብኝ እኔ አላውቅም። ይገባሻል? እሺ አብሬ ለአንቺ ፊት ድሮ እንዲህ ነበረ ለእኔ እንዲህ ነበረ። ጓደኞችም እንደ መክፋት እንትን ብለዋል። ታውቂያለሽ? እንኳን ለእኔ እንኳን ለአንቺ ልጁ በእጄ ከገባ በኋላ የምንሰራው ስራ የቤት ስራ እንሰራለን። እሺ በይኝ